ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች በሙሉ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ። የዩቲዩብ ቤተሰብ በሙሉ በላይ ገባ እያላችሁ አበረታቱኝ እያልኳችሁ ዛሬ የምሰራው ቀለል ያለች ትንሽዬ የሰሊጥ አሰራር። ሰሊጥ ለመስራት ምን ምን ያስፈልገናል ካላችሁ፣ አንደኛ ደረጃ ላይ ይኸው እዚች ጋር ቅቤና ማጂ አለ፣ ትንሽ ቅቤ። እዚች ጋር ደግሞ ወተት አለ። እዚች ጋር ብትፈልጉ ደግሞ ዶሮ ቀቀላችሁ ማለት ነው። በዶሮ መረቅ መስራት ይቻላል። እዚህ ጋር ደግሞ ይኸው የመስሪ ሩዝ ነው ያለው። ተመልካቾቼ እዩት፣ እንደዛኛው ሩዝ አይደለም። ይሄኛው አይኑ ትለቅለቅ ይላል ትንሽ ዳይ። አሁን ደግሞ ወደ ስራ አልያችኋለሁ ቤተሰቦቼ። ቅድሚያ የቅድሙን ያልኳችሁን ቅቤ እናደርጋለን ማለት ነው። የቅድሙን ቅቤ እንደዚህ አድርገን ቅቤው ይኸው እንደዚህ ከቀለጠ ወዲህ ምንድን ነው የምናደርገው? ቅቤው እንደዚህ ከለቀቀ ወዲህ ይኸው እንደዚህ የቅድሙን ሩዝ ማለት ነው አንድ ላይ እናዋህዳለን ማለት ነው። ከቅቤው ጋር ትንሽ ጠበስ እናደርጋለን። እንደዚህ ትንሽ የወተት ጠብ እያረግንበት የቅድሙን ማጂ አድርጌበታለሁ። ትንሽ የወተት ጠብ እያረግንበት እንሰራለን። በስጋ ማረቅ መስራት ትችላላችሁ፣ በዶሮ መስራት ትችላላችሁ፣ በማረቅም መስራት ይቻላል። ይህ ዛሬ ዶሮን በደረቅ ፍሩን ውስጥ ስላደረኩት በወተት ለመስራት መርጬ ነው። ዶሮ ጥብስ ስላደረኩት ማለት ነው። ፍሩን ውስጥ እንደዚህ በቅመም አሽቼ ዶሮውን እዛ ስላደረኩት ነው እንጂ በቀቀለው ሰዎች የሚወዱት ተቀቅሎ ፍሩን የሚገባ ሳይሆን ዶሮ እንደዚሁ በጣም ታሽቶ ቅም የሚገባ ነው። ብትፈልጉ በውሃ መስራት ትችላላችሁ፣ ግዴታ አይደለም። እና በጣም ይጣፍጣል። የነገራችን ከሚባለው ይኖራል። እንደዚህ ሽት ታደርጉታላችሁ። ይህ ወተት ክልስ አድርጌበታለሁ። ደግሞ ሄል ትንሽ አድርጉበት። ይሄ ጥቁር ጥቁሩ ምንድን ነው ካላችሁ ሄል ነው። ሄል በጣም ጣዕም ይሰጠዋል። ይኸው ወተት አድርጌበታለሁ። በጣም ነው የሚጣፍጠው። ትወዱታላችሁ። ስሩ፣ ሞክሩ። ያው ለድምፄ ጥራት ደግሞ በጣም ይቅርታ ጠይቃችኋለሁ ቤተሰቦቼ። ለምን ብትሉ ከፍ አድርጌ ለማውራት በጣም ያለሁበት ቦታ ታውቁታላችሁ። በሰል ይበል፣ እንደዚህ እንመለስበታለን። ቂጡ እንዳይዝ እየከፈታችሁ ማየት እንዳዘነ። ቂጡ ከያዘ ከለሩ ጥሩ አይመጣም። እንዲከፈት እያደረጋችሁ በኋላ በሰል ሲል ይሽጣል ያለበት ሰሊጣችን በዚህ መልኩ ተዘጋጅቷል፣ ቀርቧል ማለት ነው። እያችሁ የሀገራችን ገንፎ በዱቄት ነው። እዚህ ደግሞ ገንፎ በሩዝ ማለት ነው። ከዛም ምንድነው መጨረሻ ላይ ማደርገው እችን ነገር ሽታ አረግበት። እንደ ሰሊጣችሁ ብዛት ነው። ብዙ ከሰራችሁ ሁለትም ሶስትም ማድረግ ትችላላችሁ። ሰሊጥ አሁን ማዕድ ላይ ሲቀርብ አሳያችኋለሁ። ካላስ እሳቱን አጥፍተን እንተዋለን። ቀላል ስራ ነው። ይኸው የቅድሙ ሰሊጥ በዚህ መልኩ ደርሷል። ከዶሮ ጋር እንደዚህ ነው የሚበላው። ቅድም ያልኳችሁ ዶሮ ይኸው እናት
በዚህ መልኩ ቀርቧል። ከዶሮ ጋር ነው የሚበላው።